የዛሬው ታሪካችን ስለ አንዲት ጥንታዊት ከተማ እና በውስጧ ስለሚኖር አንድ ምስኪን ሰው ነው። ይህ ሰው ልክ በዚህ ስዕል ላይ በግራ በኩል እንደምናየው ልቡ በእሾህ እንደታሰረ እና በጨለማ ጫካ ውስጥ እንደጠፋ ሰው ነበር። ስሙ አሮን ይባላል። እባካችሁ ይህንን ታሪክ በጥንቃቄ አድምጡት፣ ምክንያቱም የታሪኩ መጨረሻ የሁላችንንም ሕይወት የመለወጥ ምስጢር ይዟል። አሮን ለብዙ ዓመታት ባንተ ጫካ ውስጥ ይኖር ነበር። ይህ ጫካ የተለመደ ጫካ አልነበረም። የጫካው ዛፎች ቅጠል የላቸውም፣ ቅርንጫፎቻቸው በሙሉ ስለታም እሾህ ነበሩ። የጫካው መሬት ደረቅ እና የተሰነጠቀ ነው። ሰማዩም ሁልጊዜ በደመና የተሸፈነ ጨለማ ነበር። አሮን በዚህ ጫካ ውስጥ የሚኖረው ብቻውን አልነበረም። ከራሱ ጋር የሚነጋገረው ድምፅ ነበረው። ይህ ድምፅ ግን የወዳጅ ሳይሆን የጠላት ድምፅ ነበር። አሮን አንድ እርምጃ ለመራመድ ሲሞክር እሾሁ ልብሱን እና ሰውነቱን ይቧጭረዋል። ያ በውስጡ ያለው ድምፅ ደግሞ እንዲህ ይለዋል፣ አትሞክር አሮን፣ አንተ ደካማ ነህ። ከዚህ ጫካ መውጣት አትችልም፣ ይገባሃል። እዚህ መሞት ነው ዕጣ ፈንታህ። አሮን ለዓመታት ይህንን ድምፅ ሰማው። ስላመነውም እሾህ ሲቧጭረው ሕመሙን እንደ ተገቢ ቅጣት ይቀበለው ነበር። ልቡ በእሾህ እንደታሰረው የዚህ ስዕል ልብ ሆነች። ተስፋ ቆረጠ፣ አንገቱን ደፋ፣ እናም በጨለማው ውስጥ ተቀመጠ። የገዛ አእምሮ እስር ቤት ሆነበት። አንድ ቀን ግን በዚያ ጨለማ ጫካ ውስጥ አንድ ያልተለመደ ነገር ሆነ። አሮን አንገቱን ደፍቶ ሳለ ከሩቅ የሚመጣ የብርሃን ጭላንጭል በጣም ደካማ ነበር፣ ነገር ግን በዚያ ፍጹም ጨለማ ውስጥ እንደ ፀሐይ ደመቀ። አሮን ቀስ ብሎ በብርሃኑ አቅጣጫ ተጓዘ፣ ከእሾሁ ጋር እየታገለ ሕመሙን እየታገሰ ብርሃኑ ወደሚመጣበት ቦታ ደረሰ። እዚያም በአንድ ትንሽ ክፍት ቦታ ላይ አንድ ሽማግሌ ተቀምጠው አየ። የሽማግሌው ፊት በሰላም የተሞላ ነበር፣ በዙሪያቸው ምንም እሾህ አልነበረም። እንዲያውም ሽማግሌው በተቀመጡበት ቦታ ላይ ትናንሽ አበቦች በቅለው ነበር። ሽማግሌው አሮንን ሲያዩት በሩህሩህ ዓይን ተመለከቱት። እንኳን ደህና መጣህ ልጄ አሉት። ድምፃቸው እንደ ውሃ ፈሳሽ የዋህ ነበር። አሮን ተገረመ። እንዴት ከዚህ ጫካ መውጣት ቻሉ? እኔ እኮ ለዓመታት ታስሬያለሁ አላቸው። ሽማግሌው ፈገግ አሉና እንዲህ አሉት፣ ልጄ አንተ የታሰርከው በእሾህ አይደለም፣ የታሰርከው በእሾሁ ላይ ባደረግከው እምነት ነው። አንተ እሾሁን እንደ ጠላት አየኸው፣ እሱም ጠላት ሆነብህ። እኔ ግን እሾሁን እንደ እውነት ሳይሆን እንደ ሕልም አየሁት። ሽማግሌው ቀጠሉና እነዚህን አበቦች እያቸው፣ እነሱ የሚበቅሉት ከእሾሁ መሃል ነው። እሾሁ መኖሩ አበቦቹ እንዳይበቅሉ አላገዳቸውም። አንተም በውስጥህ ብርሃን አለህ። እሾሁ የቱንም ያህል ቢበዛ ያንን ብርሃን ሊያጠፋው አይችልም አሉት። አሮን በሽማግሌው ቃላት ውስጥ ጥበብን አገኘ። ልክ በዚህ ስዕል ላይ በስተቀኝ በኩል እንደምናየው የሰውየው አእምሮ መብራት እንደጀመረ የአሮንም አእምሮ በራ። አሮን ቀና አለ። በእሾሁ ላይ የነበረው እይታ ተለወጠ። ከዚህ በፊት እሾሁ ሊገድለው የመጣ ጠላት ይመስለው ነበር። አሁን ግን እሾሁ እሱን የሚፈትነው ወደ ብርሃኑ የሚመራው መንገድ እንደሆነ ተረዳ። አሮን በድፍረት መራመድ ጀመረ። ያ በውስጡ ያለው ድምፅ አትችልም ሲለው አሮን መልሶ እችላለሁ አለው። እሾሁ ሲቧጭረው ሕመሙን እንደ ቅጣት ሳይሆን እንደ ጥንካሬ ማሳያ ተቀበለው። መራመዱን ቀጠለ። የሽማግሌው ቃላት በልቡ ውስጥ ነበሩ፣ እሾሁ የመንገዱ አካል ነው፣ የመንገዱ ፍጻሜ አይደለም። በመጨረሻም ከአድማስ ማዶ የፀሐይ ብርሃን ታየ። አሮን ከጨለማው ጫካ ወጣ። ልክ በስዕሉ ላይ በቀኝ በኩል እንደምናየው ሰፊው ሜዳ፣ የሚያምረው ፀሐይና ሰማዩን የሞሉት ወፎች ተቀበሉት። አሮን ቆመና ወደ ኋላ ተመለከተ። ያ ጨለማ ጫካ አሁንም እዚያ ነበር፣ ነገር ግን አሁን አሮንን ሊያስረው አልቻለም። አሮን ተለውጧል። እሱ ከእሾሁ በላይ በርትቷል። የአሮን ታሪክ የሁላችንም ታሪክ ነው። ያ ጨለማ ጫካ፣ ያ የውስጥ እስር ቤት፣ የእሾህ አክሊል የትላንት እምነትህ ነው። አልችልም የምትለው ፍርሃትህ ነው። ልክ በስዕሉ ላይ እንደምናየው ከጨለማ ወደ ብርሃን ጉዞ የሚቻለው በእሾሁ ላይ ያለህን እምነት ስትለውጥ ነው። ያ በውስጥህ ያለው ድምፅ አትችልም ሲልህ እችላለሁ በለው። የዛሬ ጉልበትህ ከትላንት ገመድህ በላይ በርትቷል። የሥነ ልቦና ጥበብ ይሄ ነው። አንተ ከችግርህ በላይ ነህ፣ ብርሃኑ መንገዱን እያሳየህ ነው። ስለተከታተላችሁን እናመሰግናለን። ይህ ታሪክ ለሕይወታችሁ ጥበብና ተስፋ እንደሰጣችሁ ተስፋ አደርጋለሁ። ለተጨማሪ አነቃቂ ቪዲዮዎች እና ታሪኮች ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ በብርሃን መንገድ ላይ ተጓዙ።